ባለፈው አልገብተን የማህበራት ስራ አፈጻጸም በምንመለከትበት ጊዜ የንብ እርባታ ላይ የተሰማሩ ማህበራት የሚሰሩ ስራ አበረታች መሆኑን አይተን በወቅቱ የሚሰሩበት ቦታ ድረስ ሄደን አይተን ባህላዊ ቀፎ እና በተወሰነ መልክ የተሻሻለ ቀፎ ብቻ እንዳላቸውና ዘመናዊ ምርታማ የሆነ የተሻለ ቀፎ አቅርቦትም አቅሙም እንደሌላቸው ሲያነሱ 50 ቀፎ በስጦታ ለመስጠት ቃል ገብተናል። በዚሁ መሰረት እንግዲህ ዛሬ ይህንን ፈጽመናል። ሌሎችን ማህበራት በዚሁ መልክ እናበረታታለን። ሁላችን እንደምናስታውሰው የሌማት ትሩፋት ክቡር ጠቅላይ ሚኒስትራችን አርባ ምንጭ ነው ላውንች ያደረጉት። ትልቅ ጸጋ አለን። በከተማ ግብርና የምንሰራቸው በርካታ ስራዎች ይኖራሉ። ድለባ አለ፣ የተለያዩ መንደሮች፣ የዶሮ መንደር፣ የእንቁላል መንደር፣ የስጋ መንደር፣ እንደዚሁ የማር መንደር ብለን የፈጠርነው መንደር አለ በየክፍለ ከተማው በየቀበሌው። ይሄን በደንብ እያሳደግን መሄድ አለብን። ከዚህ በተጨማሪ እንግዲህ የንብ ምርት ወይም የማር ምርቱ ደግሞ የንብ እርባታው ከተራራ ልማት ጋር አብሮ ሊሄድ የሚችል ነው። እንግዲህ አርባ ምንጭ ከተማ በባለፈው ኩልፎ ላይ የተከሰተው ወይም ከላይ ደጋው ላይ በጣለ ከባድ ዝናብ ኩልፎ ሞልቶ አደጋ ደርሶብናል። ለቀጣይም በዘላቂነት ተራራው ለማልማት ተራራው ጋር አብሮ ሊሄዱ የሚችሉ ስራዎች መስራት አለበት። አንዱ የንብ እርባታ ላይ የተሰማሩ ማህበራት እዛ በልቱ ላይ ሰፋ ባለ መንገድ ባለን አቅም ልክ እንዲሰሩ ማድረግ ነው። ብዙ ስራ አጥ ወጣቶች አሉ እንደ ከተማ። ስለዚህ ወጣቶችን የስራ ዕድል መፍጠር የሚያስችል ትልቅ ኢኒሼቲቭ ነው። ገበያውን ደግሞ ለማረጋጋት የግብርና ምርቶች በተለይ የእንቁላል፣ የዶሮ፣ የማር ምርቶቹ በበቂ ሁኔታ ገበያ እንዲቀርቡ የማድረግ ስራ የገበያ ትስስርን በመፍጠር አቀናጅተን በመስራት ውጤታማ ስራ ለመስራት በሌማት ትሩፋቱም ገበያ በማረጋጋቱ ስራ ዕድል በመፍጠሩ የተሻለ ስራ ለመስራት እንግዲህ የተጋን እንገኛለን። ይሄን ድጋፍ ለዚህ ማህበር ለሌሎች ማህበራትም አጠናክረን እንቀጥላለን። የማቋቋሙን የማደራጀት ስራ በዚሁ መንገድ የምንቀጥል ይሆናል። ከሌማት ትሩፋት ኮሚኒቲ ተብለው ከተዘረዘሩ እስከ አምስቱ አንዱ በሆነው በንብ ማነብ መርሃ ግብር በከተማችን ውስጥ እየተሰራ ይገኛል። ይህንንም ዘርፍ ከማጠናከር አንጻር አካባቢያችን በንብ ማነብ ላይ ያላት ተፈጥሮ የአየር ሁኔታ እንዲሁም ደግሞ በርካታ ለምግብነት የሚያገለግሉ የአበባ ዝርያዎች የሚገኝበት ከመሆኑም አንጻር ያለውን ተፈጥሮ በዚህ ዘርፍ ላይ ተጠቅመን የተፈጥሮን ጸጋ ተጠቅመን በርካታ ማህበራቶችን በዚህ ዘርፍ ወደዚህ ስልጠና አግኝተው እንዲገቡ የማድረግ ስራዎች እንደ ከተማ አስተዳደር እንደ አርባ ምንጭ ከተማ ግብርናም ከተማ አስተዳደሩ እየደገፈ እየሰራ እንገኛለን። ዛሬ ደግሞ በከተማችን ውስጥ የሚገኘው እርገት ማርና ሰም ማህበር እንግዲህ ከዚህ ቀደም የተደራጀ ማህበር ነው። ወደ 447 ቀፎዎች ይገኙበታል። እኚህ ቀፎዎች አብዛኛው ቀፎ የባህላዊ ቀፎ ውስጥ ነው በርካታ ንቦች የሚገኙትና ይህንን ከተማ አስተዳደሩ አጠቃላይ ከተማ አመራሩ ሙሉ የመስክ ምልከታ ካደረገ በኋላ እኚህ ባህላዊ ቀፎዎችን ስፔሻሊ ወደ ዘመናዊ በመቀየር የተሻለ ምርታማነትን እንዲያሻሽል ማህበሩን ከመደገፍ አንጻርም ጭምር ከተማ አስተዳደሩ ባለፈው በነበረ የመስክ ጉብኝት ላይ ለዚህ ለእርገት ሰምና ማር አምራች ማህበር ቀፎ ድጋፍ ውሳኔ ሰጥቶ በዛ ውሳኔ መሰረት ከተማ አስተዳደሩ እንግዲህ ለዚህ ማህበር ዛሬ የቀፎ ርክክብ መርሃ ግብር እያደረገ ይገኛል ማለት ነው። ማህበሩ ይህንን ድጋፍ መነሻ አድርጎ ባህላዊ ቀፎዎችንም ወደ ዘመናዊ በመቀየር የግብርና ባለሙያዎችም ጭምር ድጋፍ አድርገውበት የሽግግሩ ጋር ተያይዞ ባለው ነገር ላይ ወቅቱ የዝናብ እንዳበራ የበልግ ሂደት እንዳለቀ ቀጥታ የሽግግር መርሃ ግብሮችን ማከናወን ስለሚቻል ወደ እነዚህ ቀፎዎች በሚገባ ዘመናዊ ቀፎዎች ውስጥ የማሸጋገር ስራዎች በትኩረት እንደ ቢሮም ድጋፍ እያደረግን መስራት ይጠበቅብናል። ቀጣይም በዘርፉ የተሻለ ውጤታማነት ለማስመዝገብ በርካታ ማህበራቶች ተደራጅተው የቦታ ርክክብ የማድረግ ስራዎች በሂደት ላይ ነው ያሉት ማለት ነው። አሁን በንብ እርባታ 447 ቀፎ አለን። አብዛኛው ባህላዊ ቀፎ ነው። ያው አሁን ይሄ 50 ቀፎ ነበረ ከተማ አስተዳደሩ ያዘዘልን። ያው ከባህላዊ ቀፎ ያለውን በሙሉ ወደዛ አድርገን ለሚቀጥለው በጣም በሰፊው ለመስራት ዝግጁ ነን። አሁን ከተማ አስተዳደሩ ባደረገልን የቀፎ ድጋፍ አሁን ያሉትን ባህላዊ ቀፎ ወደ ዘመናዊ ቀፎ አሸጋግረን ለሚቀጥለው ለአካባቢውም ሆነ ለሌላውም የገበያ ትስስር ፈጥረን እንደምንሰራ በሰፊው ያው ገልጻለሁ።
ከተማ አስተዳደሩ ላደረገልን ድጋፍ በራሴና በማህበሩ ስም ከፍተኛ ምስጋና አቀርባለሁ። ዋና ፍሳሽ አገልግሎት ከዚህ ቀደም አርዋሽ ከተማ ከተቋቋመችበት ጊዜ ጀምሮ ለከተማዋ ሕዝብ ውሃ አስፈላጊ ነው። ውሃ አገልግሎት ግን ሲሰጥ የነበረው በወቅቱ በማዘጋጃ ውስጥ አንድ ክፍል ሆኖ ይሰጥ ነበር። እንግዲህ ከዛ በኋላ ከተማው እየሰፋ እያደገ ሲመጣ ውሃው ለከተማው አገልግሎት ጋር ተያይዞ ከፍተኛውን ድርሻ ስለሚይዝ በ1980 ዓመተ ምህረት ውሃ አገልግሎት ድርጅቱ ራሱን ችሎ እንደ ተቋም ከማዘጋጃ ወጥቶ አገልግሎቱን መስጠት ጀመረ። በተለያዩ በመንግስትም ከመንግስታዊ ካልሆኑ ድርጅቶችን ድጋፍ እንግዲህ በወቅቱ በውስን አካባቢዎች ጀምሮ አገልግሎቱን እያሰፋ በተለይ ከሴቻ አካባቢ ጀምሮ ነው እንግዲህ ወደ ስቀላም እየተስፋፋ የመጣው አገልግሎቱ። ይሄን አገልግሎት እየሰጠ ባለበት ከተማው እያደገ ሲመጣ ደግሞ ከውሃ ጋር ተያያዥነት ያለው ሌላኛው ፍሳሽ አገልግሎት ነው። ይህም ለከተማው አስፈላጊ ስለሆነ የፍሳሽ አገልግሎት የማስተዳደር ስራ ውሃ አገልግሎቱን እንዲወስድ 2009 ዓመተ ምህረት በወጣው አዋጅ ፍሳሽንም አካቶ ድርጅታችን አገልግሎት ይሰጣል። አገልግሎት መስጠት ብቻ ሳይሆን ፍሳሽ አወጋገድ ስርዓቱንም የማስተዳደር ስራ በዋናነት ይሰራል። አሁን ይህ ተቋም ይህንን ዓላማ ለማስፈጸም በአንዳነት በአደረጃጀትም በቦርድ የሚመራ ተቋም ነው። ሌላ አይነት በጀት እንደማንኛውም ተቋም ሳይሆን ራስ አገዝ ሆኖ የራሱን ገቢ ሰብስቦ ወጪውን ሸፍኖ አገልግሎቱን ለህብረተሰብ ማዳረስ ነው ዋናው። የአርባ ምንጭ ከተማ ዋና ፍሳሽ አገልግሎት ከምስረታው እስካሁን ያለውን ስናይ አሁን ላይ ከተማውም እያደገ ከመምጣቱ ጋር ተያይዞ በወስን ቦታዎች ላይ እየሰጠ ያለውን አገልግሎት እያሰፋ ከተማው ሲያድግ አብሮ እያደገ በአሁኑ ሰዓት 3 ብራንቾችን እንደ ማስተባበሪያ ቅርንጫፍ በመክፈት በእነዚህ ማስተባበሪያ ቅርንጫፎች ለህዝብ ተደራሽ አገልግሎቱን እየሰጠ ይገኛል። ገቢ አሰባሰቡንም ውሃ ሲያደርስ የሚያገኘውን ታሪፍ ብቻ ሳይሆን ሌሎች የገቢ ማስገኛ ፕሮግራሞች ዲዛይን እያደረገ በተለይ የውስጥ ገቢን ሞር ማጠናከር ስራ እየሰራ ይገኛል። በዚህ ረገድ አርባ ምንጭ ውሃ ስራዎችና ኮንስትራክሽን ድርጅት የዛሬ 4 ዓመት ገደማ ተቋቁሟል። ይህም ዋና ዓላማው ለትርፍ ሳይሆን ተቋሙ በአዋጅም ሲቋቋም ውሃ አገልግሎቱ እንዲህ አይነት ቢዝነሶች ውስጥ ገብቶ ከዛ በሚያገኘው ትርፍ ውሃ አገልግሎቱ ውሃ መሰረተ ልማትን ማስፋፋት ከፍተኛ ሀብት ስም የሚጠይቅ በመሆኑ አርባ ምንጭ ውሃ ፋብሪካ ለማቋቋም ሂደቶች ተጀምረዋል ማለት ነው። ተቋማችን ይህንን ፋብሪካ ብቻውን ይዞ ፋብሪካውን ከሚያቋቁም የሚመለከታቸውን ሌሎች ባለድርሻ አካላትንም ቢያሳትፍ የውሃ ሀብቱ ባለቤት የሆነውን ደግሞ ማህበረሰብም ጭምር የዚህ አካል አድርጎ ተጠቃሚ ቢያደርግ በሚል
ይህን ፋብሪካ በአክሲዮን እንዲደራጅ ተወስኖ ወደዛ እንቅስቃሴ ነው የተገባው። ስለዚህ ዋና ዓላማው የአክሲዮን ባለቤት የሆኑ የአካባቢው ባለሀብቶችም ወጣቶችም እናቶችም የዚሁ አካል ሆነው የኢኮኖሚ ተጠቃሚ እንዲሆኑ ነው ዋናው። በዚህ አክሲዮን አደረጃጀት ውስጥ 50%ቱን የውሃ አገልግሎቱ ይዞ 10% የኛው ተቋም የሆነው የጋሞ ልማት ማህበር 10% ሼር ይዞ 40%ቱን ግን የውሃ ባለቤት ለሆነው ማህበረሰብ ሼሩን ሰጥተን ባለቤት ሆኖ መስራች አባልነት ውስጥ እንዲገቡ ታስቦ ነው የተጀመረው። ይህ ፋብሪካ በአጠቃላይ 500 ሚሊዮን የሚፈጅ ካፒታል ይዞ ነው የጀመረው። በአክሲዮን አደረጃጀት 498 ሺህ አክሲዮኖች ለሽያጭ ወጥተዋል ማለት ነው፣ ወይም መስራች አባል ለማድረግ ማለት ነው። ስለዚህ እያንዳንዳቸው የአክሲዮን ድርሻ 1000 ብር ነው። ዝቅተኛው አንድ ሰው መግዛት የሚችለው 10 አክሲዮኖች ያ ማለት 10,000 ብር። ከፍተኛ አንድ ሰው መግዛት የሚችለው 5000 አክሲዮን ወይም 5 ሚሊዮን ብር ሆኖ እንዲደራጅ ተደርጓል። በዚህ አጋጣሚ በዚህ የኢንቨስትመንት ፕሮጀክት ውስጥ የከተማው ነዋሪ ከከተማው ውጭም ያሉ አጋር የሆኑ ባለቤት የሆኑ የዚህን አካል በመሆን ኢንቨስት እንዲያደርጉ ተጠቃሚ ናቸው። ብቻም አይደለም የአሻራው ባለቤት ናቸው ብዬ አስባለሁ። ይህ በታሪክ አጋጣሚ አንድ የተገኘ እድልም ስለሆነ ቀጣይ ማናገኘው አይነት ኢንቨስትመንት ነው። ስለዚህ ሁሉም የማህበረሰብ ክፍል በሚችለው አቅም ይህን ሼር ገዝቶ የመስራች አባልነት ላይ እንዲሳተፍ አሻራ እንዲያስቀምጥ ጥሪን አስተላልፋለሁ። አመሰግናለሁ።